ሰላም ተመልካቾቼ እንዴት ከረማችሁ? ዛሬ የማሳያችሁ የዶሮ እግር በድንች አሰራር ነው። የሚያስፈልጉን ነገሮች ካሮት፣ ሎሚ፣ ቲማቲም፣ ቃሪያ፣ ሽንኩርት፣ ድንች፣ የዶሮ እግር እና ስፓይሲዎች ናቸው። እና ስፓይሲ የምጠቀመው ዛሬ ክራሽ ሬድ ፔፐር፣ ፓፕሪካ፣ ታይም፣ ፐርስሊን፣ ታምራክ ወይንም እርድ፣ ቁንዶ በርበሬ፣ ጨው፣ ነጭ ሽንኩርት እና ዘይት ናቸው። አሁን ደግሞ ድንቹን እንዴት እንደምትከትፉ አሳያችኋለሁ። ድንቹን ስትከትፉ በስሱ እንዳትከትፉት፣ ወፈር ወፈር አድርጋችሁ ክትፉት። ለምን እንዳይፈረካከስ ማለት ነው። ሌሎችንም ቬጂቴብልስ በተመሳሳይ መልኩ ከትፋችሁ አዘጋጁ። በመጀመሪያ ዶሮዋችሁን አጥባችሁ እንደኔ እንደዚህ ሬዲ አድርጉ። እንደዚህ አርጌ እቆርጠዋለሁ፣ ምክንያቱም ጣዕሙ ወደ ውስጥ ዘልቆ እንዲገባ ነው። እና ሎሚ ግማሽ ሎሚ ታደርጉበታላችሁ። ከዛ
ትንሽ ዘይት አድርጋችሁ ሌላውን ቅመማ ቅመም መጨመር ነው። ነጭ ሽንኩርት ስለሚወድ በደንብ አድርጋችሁ ጨምሩበት። እርድና ፐፐሪካ የምጠቀመው ለከለር ነው። ፐፐሪካው ከለሩ እንደ በርበሬ ስለሆነ ከእርዱ ጋር ከለሩን ቆንጆ ከለር ያመጣል። ፐርስሊን ደግሞ ፍረሽ ካላችሁ ፍረሹን ብትጠቀሙ በጣም ቆንጆ ነው። ከዛ እንደዚህ አድርጋችሁ ታዋህዱታላችሁ። ጊዜ ካላችሁ ቀምማችሁት ማሪኔት አድርጋችሁ ማስቀመጥ ነው ለ1 ሰዓት ወይም ለ2 ሰዓት ወይ ለግማሽ ደቂቃ እንዳላችሁ ጊዜ ጣዕሙ ሞር ይይዝላችኋል። እንደኔም ከቸኮላችሁ እንደዚህ አዘጋጅታችሁ ወዲያው መስራት ትችላላችሁ። አሁን ደግሞ ድንቹንና ካሮቱን እቀምማለሁኝ። ስቀምም የምጨምረው ኦንሊ ዘይት፣ ነጭ ሽንኩርት፣ ብላክ ፔፐር፣ ጨውና እርድ ለከለር ነው። ምክንያቱም ዶሮ ኦሬዲ ስለተቀመመ የዶሮ ውሃ ወደ ታች ስለሚዘልቅ ቅመም እንዳይበዛበት ነው። እንደዚህ ካዋሃድኩት በኋላ ሽንኩርቱን፣ ቃሪያውንና ቲማቲሙን እቀላቅላለሁ። አብሬ አዋህደዋለሁ። ከዛ እንደዚህ አይነት ጎድጎድ ያለ ሳህን ኦቨን ውስጥ የሚገባ ካላችሁ በእንደዚህ መልኩ ታዘጋጁታላችሁ። መጀመሪያ ያው ድንቹን እያስተካከልኩ ነው። ከዛ በኋላ ዶሮውን ከላይ ቁጭ ቁጭ አደርገዋለሁ። ኦቨን ውስጥ ከገባ በኋላ ማማሰል አይጠበቅባችሁም። ኦቨናችሁን ሴት ታደርጋላችሁ በ350 ለ1 ሰዓት ማለት ነው። ይኸው ከ1 ሰዓት በኋላ ይህንን ይመስላል። እንደምታዩት ቀላ ብሏል። ድንቹም አልፈራረሰም፣ ዶሮዋም አልፈራረሰችም። በጣም ቆንጆ ከለር ነው ያለው። ከሩዝ ጋርና ከአትክልት ጋር እንዲያደርጋችሁ መመገብ ትችላላችሁ። ጥሩ ጣዕም አለው። እንደምትወዱት ተስፋ አደርጋለሁኝ። በሌላ ቪዲዮ እስከምንገናኝ ድረስ
ቸር ሰንብቱ።